ሰላም ጤና ይስጥልኝ የተወደዳችሁ በዛሬው ቪዲዮ ስለ ፋይበር የጤና ጥቅሞች በዝርዝር እናያለን። ፋይበር በእጽዋት ውስጥ የሚገኝና የሰውነታችንን የምግብ መፈጨት ስርዓት ሊፈጨው ወይም ሊያልመው የማይችል የካርቦሃይድሬት አይነት ነው። እንደ ስብ፣ ፕሮቲን ወይም እንደ ስኳር ወደ ደም ውስጥ አይገባም። ይልቁንም በሆድና በትንሹ አንጀት ውስጥ አልፎ በቆሻሻ መልክ ይወገዳል። የፋይበር አይነቶችን ስናይ ሁለት አይነት የፋይበር አይነቶች አሉ። እነሱም በውሃ ውስጥ የሚሟሟ ሶሉብል ፋይበር እና በውሃ ውስጥ የማይሟሟ ኢንሶሉብል ፋይበር ናቸው። በውሃ ውስጥ የሚሟሟ ሶሉብል ፋይበር የምንለው በውሃ ውስጥ በሚሆንበት ጊዜ እንደ ጄል የሚወፍር ሲሆን የደም ስኳርንና ኮሌስትሮልን ለመቀነስ ይረዳል። ለምሳሌ ከአጃ፣ ከምስር፣ ከአፕል ውስጥ እናገኘዋለን። በውሃ ውስጥ የማይሟሟ የፋይበር አይነት ወይም ኢንሶሉብል ፋይበር የምንለው ደግሞ የምግብ መፈጨት ጉዞን በማፋጠንና የቆሻሻ መጠንን በመጨመር የሆድ ድርቀትን ይከላከላል። ለምሳሌ ካልተፈተገ ስንዴ፣ አትክልቶች፣ ለውዝ ከመሳሰሉ ውስጥ እናገኛለን። ከዚህ በማስከተል ደግሞ የፋይበር ጥቅሞችን እንመልከት። የመጀመሪያው ለሆድ ድርቀት ይጠቅማል። ፋይበር ሰገራ እንዲለሰልስና በቀላሉ እንዲወገድ በማድረግ የሆድ ድርቀትን ይከላከላል። ሌላው ለልብ ጤንነት ይጠቅማል። በደም ውስጥ ያለውን መጥፎ ኮሌስትሮል በመቀነስ ለልብ ህመም ያለንን ተጋላጭነት ይቀንሳል። ሌላኛው ጥቅሙ እንግዲህ ለስኳር በሽታ ነው። ስኳር ወደ ደም ውስጥ የሚገባበትን ፍጥነት በመቀነስ የደም ስኳር መጠንን ለማስተካከል ይረዳል። ሌላኛው የፋይበር ጠቀሜታ ክብደትን ለመቀነስ ነው። ፋይበር የበዛባቸው ምግቦች ቶሎ የመጥገብ ስሜት ስለሚፈጥሩ ብዙ ምግብ እንዳንመገብ ይረዱናል። ይህም ክብደት ለመቀነስ ያግዘናል ማለት ነው። እንግዲህ ፋይበርን ከምን አይነት ምግቦች እናገኛለን የሚለውን ስንመለከት ከጥራጥሬዎች እንደ ምስር፣ ባቄላና የባቄላ ዘሮች፣ አተር፣ ሽምብራ፣ ተልባ ከመሳሰሉት ውስጥ እናገኛለን። ከእህል ዘሮች ደግሞ እንደ ገብስ፣ አጃ፣ ያልተፈተገ ስንዴ እና ቡናማ ሩዝ ውስጥ እናገኛለን። ከአትክልቶች ውስጥ ደግሞ እንደ ቆስጣ፣ ካሮት፣ ብሮኮሊ እና ጎመን ከመሳሰሉት ውስጥ እንግዲህ በብዛት እናገኛለን ማለት ነው። ፍራፍሬዎች ውስጥ ደግሞ እንደ አፕል፣ ሙዝ የመሳሰሉት ውስጥ እንግዲህ ፋይበርን እናገኛለን ማለት ነው። እንደ ማስታወሻ እንድትይዙት አንድ አዋቂ ሰው በቀን በአማካይ ከ25 እስከ 38 ግራም ፋይበር ማግኘት ይኖርበታል። ፋይበር በአንጀት ውስጥ በትክክል እንዲንቀሳቀስ በቀን ቢያንስ 8 ብርጭቆ ውሃ መጠጣት የግድ ይለናል። ሌላኛው የፋይበር መጠንን በአመጋገቡ ውስጥ ሲጨምሩ እንደ ጋዝ እና ሆድ መነፋት ያሉ ችግሮችን ለማስወገድ ቀስ በቀስ እንዲሆን ይመከራል። መልካም ጊዜ።